ሰላም እንደምቆያችሁ ህብረቱ ነኝ ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት በጣሊያን ሀገር የሚሰጥ የጣሊያን መንግስት ስኮላርሺፕ በተመለከተ ነው። እስከ መጨረሻው እንድታዩ እጋብዛለሁ። ከዛ በፊት ግን ወደ ኢትዮሮፐር ዩቲዩብ ቻናል ጎራ ካላችሁ የተለያዩ ሀገራት ላይ የሚሰጡ በባችለር ማስተርስ እና ፒኤችዲ ሌቭል እንደውም የተለያዩ ጆብ ኦፖርቹኒቲዎችን በተመለከተ እና ሌሎች አካዳሚክ ጉዳዮችን በተመለከተ የሰራኋቸው ብዙ ቪዲዮዎች ስላሉ እነሱ እንድታዩ እጋብዛለሁ። ከዛ በመቀጠል ሙሉ የጣሊያን መንግስት ስኮላርሺፕ አፕሊኬሽን ፕሮሲጀሩን እስከ መጨረሻ ያሳያችኋለሁ። የዚህ ስኮላርሺፕ ምን ተብሎ ይጠራል ከተባለ ሚኒስትሪ ኦፍ ፎሬን አፌርስ ኤንድ ኢንተርናሽናል ኮኦፕሬሽን ኦር MAECI ነው የሚባለው። ሶ ይሄ ፉሊ ፈንድድ ስኮላርሺፕ ሆኖ ለ2025 26 ኦልሬዲ አሁን ክፍት ሆኖ አፕሊኬሽኑ ተጀምሯል ማለት ነው። ዴድላይኑም እስከ ሜይ 16 ነው የዚህ ስኮላርሺፕ ዴድላይን። ሶ ሙሉ እንትኑን አፕሊኬሽን ጋይድላይኑን ከፍታችሁ እሱን እንድታዩ ነው የሚጋብዘው። ከዛ በፊት ግን ሊስት ኦፍ ኤሊጂብል ካንትሪስ አለ። ኤሊጂብል የሆኑ ሀገራት እነማን ናቸው የሚለውን እዚህ ጋር ማየት ትችላላችሁ። ከዛ በተጨማሪ የተለያየ ኮሉን ከፍታችሁ እሱን ማየት። ከዛ ደግሞ ሰልፍ ዲክሌሬሽን አለ። ሰልፍ ዲክሌሬሽን ማለት ልክ አፕላይ አድርገን ስናገኝ ሞልተን የምናስገባው ፎርም ራሱን ችሏል። ዲክሌሬሽን ለአሁኑ ለአፕሊኬሽኑ ሳይን በኋላ ላይ የሚገባ ነው እሱ። ከዛ በፊት ግን ይሄ የአፕሊኬሽኑ ኮል አለ፣ የስኮላርሺፕ ኮሉ አለ። ኮሉን በደንብ እናያለን አንድ ባንድ። ከዛ በፊት ግን ሊስት ኦፍ ካንትሪስ ስለዚህ ኤሊጂብል የሆኑ ሀገራት እነማን ናቸው የሚለውን እናያለን። ሶ እነሱ ላይ ስትገቡ ከአፍጋኒስታን ይጀምርና እስከ በአልፋቤት ነው እስከ ዘድ ከኤ እስከ ዘድ አለ። ሶ አፍጋኒስታን ምናምን እያለ ይሄዳል። ጀርመኒ፣ ጋምቢያ እያለ ሶ እዚህ ጋር አሁን ኢትዮጵያ አለች። ሶ ከኢትዮጵያ አፕላይ የምናደርግ ከሆነ ወር ከሌላ ሀገር አፕላይ የምታደርጉት የራሳችሁን ሀገር ማየት ትችላላችሁ። አሁን ኢትዮጵያ እንዳጋጣሚ ያለች ደስ ይላል። ሶ ዴድላይኑ ቅድም እንዳልኳችሁ ሜይ ውስጥ ነው። ኤሊጂብል ካንትሪውን እዚሁ ጋይድላይኑ ላይ ሊንኩን ስላስቀመጡ ገብታችሁ ማየት ትችላላችሁ። ይሄ ግራንቱ ለምንድን ነው ከተባለ አሁን ለማስተርስ አለ። ለማስተርስ ዲግሪ ኦር ሰከንድ ሳይክል ነው የሚባለው ማስተርስ ዲግሪ በእነሱ አጠራር አፕላይ ማድረግ ይችላሉ። ያን አፕላይ ለማድረግ ደግሞ እዚህ ሊንኩ ላይ ክሊክ አድርገው የተለያዩ ዩኒቨርሲቲዎችን ቪዚት ማድረግና የእናንተ ፕሮግራም እዛ ላይ መኖሩን ቼክ ማድረግ ትችላላችሁ ማለት ነው። አሁን የዩኒቨርሲቲዎቹን መጀመሪያ ገብታችሁ ፕሮግራሞቹን ማየት አለባችሁ። ለባችለርም እንደዛው ለፒኤችዲ ፕሮግራም እና ለሪሰርች ፕሮጀክት አንደር አካዳሚክ ሱፐርቪዥን አፕላይ ማድረግ ይቻላል። ሶ ለእያንዳንዱ ደግሞ ምን ያክል ጊዜ ነው ስኮላርሺፕ የሚለውንም አስቀምጠዋል። ባይ ዲፎልት ለ9 ወር ብሎ ነው የሚያስቀምጡት። ይሄ 9 ወር ኤክስቴንድ የመደረግ እንትን ያለው ማለት ነው ፕሮባቢሊቲ። ያ ማለት ፕሮግሬሳችን ታይቶ እንትኑ ኮርሱን ክሊር የምናደርግ ከሆነ ምናምን ወደሚቀጥለው እየተራዘመ ይሄዳል ማለት ነው። ሶ እንደዚህ አይነት እንትን ነው። ለእያንዳንዱ ደግሞ ፕሮግራሞች ሊንክ ተቀምጠዋል። እነዛ ሊንኮች ላይ ገብታችሁ ዩኒቨርሲቲዎቹንም ሊስቶች አሉ። ከነዛ ዩኒቨርሲቲዎች ላይ እናንተ ፕሮግራም ያለበትን ማየትና በትክክል ከእናንተ ጋር ፓራላል የሆነ ፕሮግራም ስታገኙ በኋላ ዩኒቨርሲቲዎቹንም ሊስት ስለምታደርጉ እነሱን ለመግለጽ ይጠቅማቸዋል ማለት ነው። ለባችለር ዲግሪም በተመሳሳይ ነው። ባችለር ዲግሪ አሁን በእንግሊዝኛ የሚሰጡ ፕሮግራሞችን ማየት አለባችሁ። ልክ ዩኒቨርሲቲዎቹ ላይ ስትገቡ ትመርጡና በእንግሊሽ የሚሰጥ አለ፣ በኢታሊያ አለ፣ ከዛ ሚክስ ሆኖ የሚሰጡ አሉ በሁለቱም ቋንቋ። ስለዚህ በእንግሊዝኛ የሚሰጡ ፕሮግራሞችን ትመርጡና እነዛ ለመምረጥ ደግሞ አሁን የዩኒቨርሲቲዎች ሊስት ስላለ ከነዛ ዩኒቨርሲቲዎች ላይ የገባችሁ የራሳችሁን መምረጥ ነው። አሁን 3 ዩኒቨርሲቲ መምረጥ ስለሚቻል እነዛን ሊስት አውት ታደርጋላችሁ ማለት ነው። ሌላው ደግሞ ምንድነው አካዳሚክ ኳሊፊኬሽን ነው። አካዳሚክ ኳሊፊኬሽን አሁን ኦሬዲ ለባችለር አፕላይ ለማድረግ 12 ኮምፕሊት የሆነ ከዛ ለማስተርስ ከሆነ ደግሞ በቢኤስሲ የጨረሰ ምናምን ተብሎ የተቀመጠ እንትን ነው። ከዚህ በተጨማሪ አርቲክል 7 ላይም ሌሎች ተጨማሪ ነገሮችን የተቀመጡ አሉ። እነሱን እዩ ይላል። ኤጅ ሊሚት አለ። ሌላው ኤጅ ሊሚት ላይ ለምሳሌ ከሜይ 16 በፊት ኤጁ ሲታይ 28 ዓመትና ከዛ በታች ለማስተርስ አፕላይ ማድረግ የሚችለው፣ ለሪሰርች ፕሮግራም እና ለፒኤችዲ አፕላይ ማድረግ የሚችለው 30 እና 40 ውስጥ ያለ ነው እያለ አስቀምጠዋል። ኤጅ ሊሚት ለባችለርም እንደዛው 23 ዓመትና ከዛ በታች አስቀምጠዋል። ሶ እነዚህ ኤሊጂቢሊቲ ክራይቴሪያ እንደማለት ነው። ከዛ ደግሞ ላንጉዌጅ ሪኳየርመንት አለ። ላንጉዌጅ ሪኳየርመንት ላይ በጣሊያንኛ የሚሰጡ ኮርሶች ላይ
የጣናንኛ ሰርቲፊኬት ማቅረብ ግዴታ ነው ይላል። ነገር ግን በእንግሊዝኛ የሚሰጡ ኮርሶች አሉ ለባችለርም ለማስተርስም ለፒኤችዲም ሶ ለነሱ ምን ያስፈልጋል ለምለው እችኛዋን ላይን እያት። አሁን አፕሊካንቶቹ ከባችለር ፕሮግራም ሲማር በእንግሊዝኛ መማሩ የሚገልጽ ካቀረበ ለማስተርስ አክሰፕተብል ነው። ኦር እንግሊዝኛ ከማሩ ካንትሪስ ከሆነ ደግሞ ቀጥታ አፕላይ ማድረግ ይችላል ይላል እና ሌሎች ፖይንቶች አሉ። እነዚህን እንድታነቡ ነው የሚጋብዘው። ሌላው ሪኒዋልስ በተመለከተ ነው። አሁን ቅድም እንደነገርኳችሁ ስኮላርሺፑ ለ9 ወር ነው ጋራንት የሚደረገው ብለናል። ከዛ ምን ሲሆን ነው ሪኒው የሚደረገው ኤክስቴንድ የሚደረገው ምናምን የምለው ኦልሬዲ እዚህ ጋር ተቀምጠዋል። ከዛ ፋንዲንግ ፔሪዮዱ ለምን ያክል ጊዜ ነው፣ ምን ያክል ነው ክፍያው ለምለው ኦልሬዲ እዚህ ጋር አስቀምጠዋል። አሁን እስከ ሰፕተምበር 30 ከጃንዋሪ 1 እስከ ሰፕተምበር 30 ኦር ከዚህ እስከዚህ ለ9 ወር ነው ክፍያው። ያ ማለት እነሱ ሰምስተሩን እዛ የምትቆዩበት አሁን አመት 12 ወር ቢሆንም ለ9 ወር ነው አንድ አመት ትምህርት የሚሰጠው ተብሎ ስለሚታሰብ ለ9 ወር 9000 ዩሮ ይከፍላሉ እንደማለት ነው። ያን ደግሞ የሚከፍሉት በተለያየ ኢንስታልመንት ነው፣ በአንድ አይደለም የሚከፍሉትና ስላከፋፈሉም ስለሌላም ነገር በዝርዝር እዚህ ላይ ስላለ ማንበብ ትችላላችሁ። ሃው ቱ አፕላይ ለምለው እቺ ሊንክ ክሊክ አድርጋችሁ ቀጥታ ወደ አፕሊኬሽን ፖርታሉ መሄድ ትችላላችሁ። ኦር ለብቻው ሼር አደርጋለሁ። ሶ የዚህን ሊንክ እና እዚህ ላይ ግልጽ ያልሆነ ነገር ካለ ደግሞ ፍሪኩዌንትሊ አስክድ ኩዌስችን ላይ ገብታችሁ እነሱን መጠየቅ እንደምትችሉ እዚህ ጋር ያሳያል። ሶ እነሱን ኮንታክት ማድረግ ትችላላችሁ ፎር ኤኒ ፈርዘር ኢንፎርሜሽን። ቱሽን ፊን በተመለከተ ኦልሬዲ ፉሊ ፈንድድ ነው ብለናል። ከዛ ሄልዝ ኢንሹራንስ እና ፔይመንት ኦፍ ዘ ግራንት በተመለከተ በኢንስታልመንት ያ ማለት በየወሩ ኦር ምናምን ሳይሆን እነሱ እዚህ ጋር ባስቀመጡት መሰረት የመጀመሪያውን እንትን ላይ 4500 ዩሮ ይከፈላል ይላል። የመጀመሪያውን ግማሽ ሲንቆይ ከዛ እንደዛ እያለ በ3 ወር ከዛ ደግሞ በ2 ወር እያለ በአጠቃላይ ስንት እንደሚከፈል እዚህ ጋር አስቀምጠዋል። ሶ ይሄን ጋይድላይን በደንብ ካነበባችሁና አንደርስታንድ ካደረጋችሁ በኋላ ወደ አፕሊኬሽኑ መሄድ እንችላለን ማለት ነው። ሶ ይሄ አሁን አፕሊኬሽን ፖርታሉ ነው። በቀኝ በኩል ከላይ ያለውን እንትን ማግኘት ትችላላችሁ። ኦር እቺ ሊንክ ክሊክ ስታደርጉ ቀጥታ እዚህ ጋር ይመጣል። በቀኝ በኩል ከላይኛው ኮርነር ላይ ሬጂስተር ምትላለች። ሶ ያቺን ክሊክ ስታደርጉ ቀጥታ እንደዚህ ይመጣል። ሶ እዚህ ፓርት ላይ አሁን ፐርሰናል ኢንፎርሜሽን መጀመሪያ የምትሞሉበት ነው። ይሄ ፐርሰናል ዳታ፣ ከዛ ዶክመንት እና ከዛ ኮንፊደንሻሊቲ ኦር ፋይናሊ የራሳችሁ የሆነ ሙሉ መረጃ የምታስገቡበት ነው ማለት ነው። አሁን ለምሳሌ ፐርሰናል ዳታ እዚህ ጋር ስማችሁን፣ ዴት ኦፍ በርዝ ምናምን ሙሉ መረጃውን ታስገባላችሁ። ከዛ ደግሞ ዶክመንት ፓስፖርት ካላችሁ ፓስፖርት፣ ከሌላችሁ ደግሞ ናሽናል አይዲ ተጠቅማችሁ አፕላይ ማድረግ ትችላላችሁ ለዚህኛው ስኮላርሺፕ። ከዛ የዛን አሁን ለምሳሌ ፓስፖርት ካልኩኝ የፓስፖርት ነምበር ይላል። ከዛ የት ነው የታተመው ይላል። ከዛ ደግሞ ኤክስፓየር ዴቱ መቼ ነው ይላል። ከዛ አፕሎድ አድርግ ይላል። ሶ እነዚህ ነገሮችን በትክክል መሙላት አለብኝ ማለት ነው። አሁን ይሄ ኢሹድ ባይ ነው የሚለው እኔ አሁን እንትኑ ኢሹድ ባይ አሁን ለምሳሌ ፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኢሚግሬሽን ነው ይሄን የሚያትመው የሚለውን በዚህ መልኩ መጻፍ እንችላለን። ከዛ ፓስፖርት ነምበርም እንደዛው ካስገባን በኋላ ዶክመንት አፕሎድ እናደርግና ኔክስት እናደርጋለን። ከዛ የሚቀጥለው ስቴፕ ላይ ያው ኢሜል እና ፓስወርድ ካስገባን በኋላ ወደ ኢሜላችን የሚላክልን ምስጢር ቁጥር አለ። ያን አስገብተን ሎግን ብለን ወደ አፕሊኬሽን ፕሮሲጀሩ ቀጥታ መግባት ነው ማለት ነው። ሶ ያን ለማድረግ እዚህ ጋር ያለውን ስቴፕ ባጭሩ እንለፍና ወደዛ እንሄዳለን። አሁን የእናንተ ፓስፖርት ኤክስፓየርድ የሚያደርገው መቼ ነው የሚለውን እዚህ በትክክል ትሞላላችሁ። ያው ስቴፑን ለማሳየት ዝም ብዬ ራንደምሊ እየወሰድኩ ነው፣ ሳብሚትም አላደርግም። ስቴፖቹን ለማሳየት ያክል ነው። አሁን ኔክስት አልኩኝ። ከዛ ዩዘር ኔም ይለኛል። ዩዘር ኔም አስገባለሁ። ከዛ ኢሜል አይዲ፣ ከዛ እሱን ኮንፊርም አድርግ ይላል። ከዛ ፓስወርድ 2 ጊዜ ካስገባን በኋላ ሬጂስተር እናደርጋለን ማለት ነው። ልክ ሬጂስተር ስናደርግ ወደ ኢሜላችን እዚህ ባስገባነው ኢሜል ላይ የሚመጣ ሌላ ኮድ አለ 6 ዲጂት። እሷን ካላስገባችሁ ማለፍ አትችሉም። ከዚህ በተጨማሪ ከዚህ በፊት እዚህኛው ፖርታል ላይ አፕላይ አድርጋችሁ የሞክራችሁ ከዚህ አመት በፊት 2024 ሊሆን ይችላል፣ 22 23 ሊሆን ይችላል ሞክራችሁ ከሆነ በጣም ያስቸግራል ሎጊን ለማድረግ። ስለዚህ ምንድነው የምታደርጉት ፎርጌት ፓስወርድ ትሉና
ሪከቨር ታደርጋላችሁ እንደ አዲስ ያን ፎርማት አድርጋችሁ ማለት ነው። እንደዛ ካልሆነ በጣም ያስቸግራል። እንትኑም በጣም ሴንሲቲቭ ነው፣ ፖርታሉም በጣም ሴንሲቲቭ ነው። ሶ ፓስወርድ ረስቻለሁ ብላችሁ ከዛ በኋላ ፕሮሰስ አድርጋችሁ ማግኘት ትችላላችሁ። ኦር እዛ ላይ የሚያስቸግር ከሆነ እነሱንም ኮንታክት ማድረግ ትችላላችሁ። ቀጥታ ፍሪኩዌንትሊ አስክድ ኩዌስችን ፓርት ላይ ያስቀመጡት እንትን አለ። ሶ አሁን በኢሜል የተላከ ኮድ አለ። ይሄን ኮድ አምጥተን ቀጥታ እናስገባለን ማለት ነው። ኦር ኮፒ አድርገን ፔስት ማድረግ እንችላለን። ኦር አይተን እዚህ ጋር መጻፍ እንችላለን ማለት ነው። ከዛ በኋላ ወደ ዋናው አፕሊኬሽን ፖርታል ገባን ማለት ነው። እዚህ ጋር አፕሊኬሽኑን ለመጨረስ 3 ስቴፖች ናቸው ያሉት። አጭርና ግልጽ ነው። 3 ስቴፕ ነው። ሶ አሁን ሎጊን አልኩኝ። ልክ ሎጊን ስትሉ ላይኛው ኮርነር ላይ ማይ አፕሊኬሽን የምላል። አሁን ይሄ እንትኑን እንትን ያለው ላይኛው ማይ አፕሊኬሽን የምላል። ልክ ማይ አፕሊኬሽን ክሊክ ስታደርጉ ኒው አፕሊኬሽን አለ። ክሬት ዮር አፕሊኬሽን ይላል። እሷን ክሊክ ታደርጋላችሁ። የመጀመሪያው ፐርሰናል ኢንፎርሜሽን ነው። ይሄ ኢንፎርሜሽን ኦልሬዲ ራንደምሊ ቅድም እኔ ያስገባሁት መረጃ ነው። ሶ ይሄ ኦልሬዲ አልቋል። ከዛ የሚቀጥለው ምንድነው? ሁለተኛ ስቴጅ ላይ መሄድ ነው። ኔክስት ብለን ሶ ሁለተኛ ስቴጅ ላይ ምንድነው ማጥራት የምትፈልጉት ምንድነው እና ዩኒቨርሲቲ ምርጫ ነው። አሁን ለምሳሌ ማስተርስ መማር ከፈለጋችሁ ማስተርስ ትላላችሁ። ከዛ ስንት ነው ውጤታችሁ? አሁን 3 ነጥብ ምናምን ከሆነ 3.5 ከሆነ 3.5 7 ከሆነ 3.7 ምናምን ያመጣችሁትን ነጥብ ትመዘግባላችሁ። ከዛ በኋላ የተማራችሁት ኦር መማር የምትፈልጉት ትምህርትና ዩኒቨርሲቲዎችን ትመርጣላችሁ። ሶሪ ይሄ አዲስ አበባ ዩኒቨርሲቲ ሳይሆን ሶሪ እንትኑ ዩኒቨርሲቲዎቹ ጣሊያን ያሉ ዩኒቨርሲቲዎችን ነው። እነዚህ ዩኒቨርሲቲዎችን ለመምረጥ ቀጥታ ይሄ ጋይድላይኑ ላይ ስለ ፕሮግራሞቹ ሲያወራ ዩኒቨርሲቲዎቹን እናንተ እንድትመርጡ ሊንኩን አስቀምጠዋል። በዛ ትገቡና ዩኒቨርሲቲዎቹን ትመርጣላችሁ መጀመሪያ። ከዛ ከነዛ ዩኒቨርሲቲዎች ላይ እናንተ ፕሮግራም ኦር ፓራላል የሚል ፕሮግራም መኖሩን ካረጋገጣችሁ በኋላ ነው እዚህ ጋር መታችሁ የምትመርጡት። አሁን ለምሳሌ እኔ እንበልና ሲቪል ኢንጂነሪንግ መማር ፈልጋለሁ። ሶ አንደኛ ምርጫ ዩኒቨርሲቲ ኦፍ ለምሳሌ ፓርማ ይሁን። አንድ ሰው አሁን ዩኒቨርሲቲ ኦፍ ፓርማ በሲቪል ኢንጂነሪንግ ማስተርስ መማር ፈለገ። ሶ ይሄን ያስቀምጣል። ከተማው የት ነው? ያው በዲፎልት የሞላው ነው። እናንተም የራሳችሁን በደንብ ቼክ አድርጋችሁ ሙሉ። ከዛ ሁለተኛ ምርጫም በተመሳሳይ ዩኒቨርሲቲ ኦፍ ቶሪኖ ቢሆን ለምሳሌ ነው የምለው። ከዛ እዛ ሰርች ሳደርግ ያገኘሁት ደግሞ ዳይሬክት ሲቪል ኢንጂነሪንግ ሳይሆን ኤምኤስሲ ኢን ሲቪል ኢንጂነሪንግ ሳይሆን ኤምኤስሲ ኢን ኢንቫይሮንሜንታል ኢንጂነሪንግ ለምሳሌ ስፔሻላይዜሽን ካለ እንደዛው የራሳችሁን እንደዛው ኮምፒውተር ሳይንስ ሆነው ለምሳሌ የተለያየ ስትሪም ሊኖር ይችላል። ኦር በእናንተ በራሳችሁ ፊልድ የተለያየ ስትሪም ሊኖር ስለሚችል ያን ትመርጣላችሁ ማለት ነው። ሁለተኛ ዩኒቨርሲቲ መረጥኩኝ። ከዛ ሲቲው የት ነው የሚገኘው የሚለውን ሲቲውንም ትመዘግቡና ሶስተኛ ኦፕሽን አሁንም ትመርጣላችሁ ማለት ነው። እነዚህ ነገሮችን ቀድማችሁ ነው መጨረስ ያለባችሁ። አንዳንዴ አፕላይ ስታደርጉ ፕሮግራም የሌለበት ቦታም እንዳይሆን እና ኮርሱን በሌላ ቋንቋ እንዳይሰጥ እነዛ ነገሮችን መጀመሪያ በደንብ ቼክ ማድረግ ትችላላችሁ። አሁን ለምሳሌ ሶስተኛ ምርጫ ዩኒቨርሲቲ ኦፍ ቦሎኛ ቢሆን እንደዛ ላለው ከዛ ማጥናት እንፈልገው ኤምኤስሲን እንበልና ዋተር ሪሶርስ ኢንጂነሪንግ ኦር ስትራክቸራል ኦር ኮንስትራክሽን ኦር ጂኦቴክ ኦር የሆነ ነገር ብቻ ከሲቪል ጋር የተገናኘ የሆነ ፊልድ ሊጨምር። አሁን ይሄ እነዚህ ፊልድ ራንደምሊ ሳይሆን የሚሰጠው እዛ ዩኒቨርሲቲ ላይ ይሄ ፕሮግራም አለ ወይ የሚለው ኮንፊርም ካረኩ በኋላ ነው። አንደምሊ ብዙ ዩኒቨርሲቲዎችን ክሮስ ቼክ ማድረግ ትችላላችሁ። ከዛ ቋንቋው በእንግሊዘኛ የሚሰጥ ነው። መማር የምፈልገው በእንግሊዘኛ ነው። ሶ ይሄን ካላችሁ በኋላ ኔክስት ትላላችሁ ማለት ነው። አሁን ሴቭ ስላልኩ ነው ወደዚህ ያመጣው። ኔክስት ካላችሁ ቀጥታ ወደ ፋይናል ስቴጅ ይሄዳል። አሁን ኔክስት ስትሉ ወደ መጨረሻው ስቴጅ መጣ ማለት ነው። ሶስተኛ ስቴጅ ላይ እዚህ ጋር አሁን የሚያሳያችሁ ምንድነው እነዚህ ዶክመንቶች አሁን ለምሳሌ ሲቪ ይላል፣ ኳሊፊኬሽን ይላል። ያ ማለት ባችለር ዲግሪያችን ኦር ምናምን፣ ከዛ ትራንስክሪፕት፣ ከዛ ላንጉዌጅ ሰርቲፊኬት፣ ሞቲቬሽን ሌተር፣ አዘርስ ላይ ለምሳሌ ሪኮሜንዴሽን ሌተር እና ሌሎችን በሙሉ መጨማመር እንችላለን። ከዛ ይሄን አግሪ እናደርጋለን ብላችሁ ሁሉንም አፕሎድ ማድረግ ነው። ክሊክ አድርጋችሁ አፕሎድ ማድረግ ነው እዚህ ጋር ያሉትን በሙሉ። ከዛ ዩኒቨርሲቲዎችን ኦልሬዲ መርጣችኋል። አሁን እዚህ ጋር ምንድነው ስኮላርሺፑን እና ዩኒቨርሲቲ አፕሊኬሽኑን አንድ ላይ አፕላይ ያደርጋችሁ ነው ማለት ነው። ሶ ይሄን አድርጋችሁ ከጨረሳችሁ በኋላ አሁን ኔክስት ካልኩኝ ሳብሚት ነው የሆነው። ስለዚህ ያን አላድርግም። እናንተ ግን አፕላይ የምታደርጉ ከሆነ ልክ ይሄን ሁሉንም ነገር ከጨረሳችሁ በኋላ ኔክስት ትሉና ቀጥታ ወደ
ሳብሚሽን መሄድ ትችላላችሁ፣ ሳብሚት ማድረግ ትችላላችሁ። ምንም አይነት አፕሊኬሽን ፊ የለውም። ይሄ ስኮላርሺፕ አፕሊኬሽን ፊ የሌለው ስኮላርሺፕ ነው። በስተመጨረሻ ያው ኢትዮሮፐርን ተወዳጁ እላለሁ። አመሰግናለሁ ለዛሬ። ቴንክ ዩ ቬሪ ማች